እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። በቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪና አገልጋይ የነበረው የአሁኑ የራሱን አዳራሽና እምነት ማከናወኛ ከፍቶ የሚንቀሳቀሰው ፓስተር ትዝታው ሳሙኤልን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክስ ቅሬታ አቤቱታ አዘጋጅታ አቅርባለች። ጠበቃና የሕግ አማካሪ አያሌው ቢታኒ ነኝ። እንግዲህ እንደ ቤተክርስቲያኗ የሕግ ባለሙያዎች አብይ ኮሚቴ ሰብሳቢና እንዲሁም ደግሞ እንደ ቤተክርስቲያኗ ልጅነት ከዚህ ግለሰብ ጋር በተያያዘ በተደጋጋሚ በውስጥ በምታደርሱኝ መረጃ መሰረት ግለሰቡ ላይ የሕግ እርምጃ ሊወሰድበት ይገባል በሚል ጉትጎታዎች እንደነበሩ ይታወሳል። ሆኖም ግን ዝም ያልነው አንዳንድ ነገሮች ሁሌም በአደባባይ ሊገለጡ ይገባል ብለን ስለምናስብ አይደለም። ስለሆነ መሰራት ያለባቸው ነገሮች ሁልጊዜም በማስተዋል ሊሰሩና ሊከወኑ ይገባል። የቤተክርስቲያን መብትና ጥቅም ያስከብራል ብለን የምናምናቸውን ማናቸውን ነገር ከማድረግ ወደኋላ አንልም። ስለሆነም አሁንም ቢሆን ይህ የቀረበበት የክስ አቤቱታ ወይም ደግሞ የቅሬታ አቤቱታ የሚመለከተው የፌዴራልም እንዲሁም ደግሞ የአዲስ አበባ ፖሊስ ኮሚሽን ጉዳዩን በጥልቀት መርምሮ እንዲህ አይነት ተሳዳቢና ነውረኛ የሆኑ ግለሰቦችን ለፍትህ ያቀርባል ብለን ተስፋ እናደርጋለን። ስለዚህ በዝርዝር የክስ አቤቱታችንን የቅሬታ አቤቱታችንን ከማስረጃዎቻችን እንዲሁም ደግሞ የሰው ማስረጃም ጭምር ተቀራርቦ ቀርቧል። ይህ ጉዳይ በዋነኛነት የቤተክርስቲያኗን የሚመለከታት ስለሆነ በእኔ ገጽ ላይ የማስተላልፈው ባይሆንም በቅርቡ ግን ቤተክርስቲያናችን በግልጽ በዚህ ጉዳይ ላይ ያላትን አቋም በሚዲያዋ የምታስተላልፍ መሆኑን በዚህ አጋጣሚ ላሳስብ ወዳለሁ። ነገር ግን ከዚህ ጋር በተያያዘ ግለሰቡ ከሀገር የመውጣት እንቅስቃሴዎች እንዳሉ መረጃዎች የደረሱን ስለሆነ ከዚህ አንጻር በአቅራቢያው ያያችሁት የምታገኙት ግለሰቦች በሙሉ ለፖሊስ ሌላ ምንም አይነት አካላዊ ነገር ውስጥ ሳትገቡ ግለሰቡን ለፖሊስ ሪፖርት በማቅረብ የሚያዝበት ሁኔታ እንድታመቻቹና እንድትተባበሩ በዚህ አጋጣሚ ጥሪያችንን እናቀርባለን ማለት ነው። ስለሆነም ማናቸውም ግለሰብ እንደ ግለሰብ የግለሰብ ተሳዳቢ ከሆነ ስድብን የሚያበረታታ የትኛውም ሃይማኖት ወይም እምነት አለ ብለን አናምንም። ስለሆነም በእኛ ቤት ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም ተገኝታችሁ የምትሳደቡ ነውረኛ ቃላትን የምትጠቀሙ ከዚህ ድርጊታችሁ እንድትታቀሙ በዚህ አጋጣሚ መልእክት እያስተላለፍን እንዲህ አይነት ተግባር ላይ የተሳተፉ ማናቸውም ግለሰቦችን ለሕግና ለፍትህ የማቅረቡን ስራ ቤተክርስቲያኗ በግሏ የምታከናውና የምትሄድ ይሆናል። እኛም እንደ ባለሙያ ግዴታችን እንወጣለን። እናንተ ምዕመናን፣ ካህናት፣ አገልጋዮቻችን በሙሉ ከዚህ ጋር በተያያዘ ጥንቃቄ እያደረግን ለቤተክርስቲያን አንድነትና ህብረት ዘብ እንድትቆሙ ዘንድ ለማሳሰብ ወዳለሁ። አመሰግናለሁ። አንድ መልአክ ብቻውን የእስራኤልን ጠላት አስጥሞ 60,000 አጋር ከነዓን መርቶ ያደረሰ አንድ መልአክ ነው፣ ቅዱስ ሚካኤል ነው። እግዚአብሔርም ለመላእክት በእስራኤል ምንድን ያላቸው መልአኬን እልካለሁ እንዳታሳዝኑት ተጠንቀቁ ነው። መልአኬን እልካለሁ፣ ሚካኤልን እልከዋለሁ እንዳታሳዝኑት ተጠንቀቁ። የሚመራችሁን መልአክ ካልተጣላችሁት ረክሳችሁ የማታድሩ ረክሳችሁ የማትሉ ከሆናችሁ መልአክ ከእናንተ ጋር ይሆናል፣ በኃይል ይታደጋችኋል ብሏል። የቅዱስ ሚካኤል አምላክ ሁላችንን ይታደገን። መጽሐፍ ቅዱስ ላይ ከፍሬያቸው ታውቋቸዋላችሁ የሚል ቃል አለ። ዛሬ ምንድነው ልነግራችሁ ያሰብኩት የምትከተሉትን ሰው ሲሪየስሊ አስቡበት። ባይዘው ሶሻል ሚዲያ ላይ በጣም የማይሆን ሰው ስለምትከተሉ የእነሱን ካራክተር እያያዛችሁ ትመጣላችሁ እና የምትከተሉትን ሰው በምንድነው መከተል ያለባችሁ መሰላችሁ? ፍሬውን ተመልከቱ። ይሄ ሰውዬ አት ዘ ኤንድ ምንድነው ያመጣው? እና የማይሆን ሰው ፎሎ እያደረጋችሁ ወይ ደግሞ በጣም ሮንግ የሆነ አይዲያ የሚያስተላልፍ ሰው እየተከተላችሁ አት ዘ ኤንድ እንደነዚህ አይነት ሰዎች በእናንተው ትከሻ ላይ ይፈምሱና መልሰው እናንተን ይሰድቧቸዋል። ከዛ እንደገና እኛ አፈምሰን ምናምን ትላላችሁ።
ነው አይደለም። መጀመሪያ እናንተ ናችሁ ያጠፋችሁ። የምትከተሉትን ሰው እወቁ። የአበሻ ኖርም፣ ባህል፣ ትራዲሽን የማያውቅ ሰው እየተከተላችሁ ከሆነ ነገ ባህላችሁን፣ ትራዲሽናችሁን ተነስቶ ይሰድብላችኋል። ሃይማኖት የሌለው ሰው የምትከተሉ ከሆነ ነገ ሃይማኖታችሁን ተነስቶ ይሰድብላችኋል። ስርዓት የሌላት ሴት የምታፈምሱ ከሆነ ነገ ትነሳና ስርዓት አልበኝነትን፣ ራቁትነትን ትሰብክላችኋል። ስለዚህ መጀመሪያ የምትከተሉትን ሰው ማወቂያው መንገድ ደግሞ ምንድነው? ፍሬያቸውን ተመልከቱ። እንትና የምትባለዋ ቲክቶከር የምታፈራው ፍሬ እናንተ የምትፈልጉት አይነት ፍሬ ከሆነ እሷን ፎሎ አድርጓል። ካልሆነ ቆርጣችሁ ጣሏል። እንትና የሚባለው ኢንፍሉዌንሰር ኢንፍሉዌንስ የሚያደርግበት መንገድ ከሃይማኖታችሁ፣ ከባህላችሁ፣ ከኖርማችሁ፣ ከአስተሳሰባችሁ ጋር የሚጋጭ ከሆነ ቆርጣችሁ ጣሉት። አይሆንም። በቃ ብዙ ሰው ስለተከተለው አይደል። ወንድ ከሆናችሁ እንደ ወንድ ስትሪክትሊ ቫልዩዋችሁን ወቁ። አበሻ ናችሁ፣ ኢትዮጵያዊ ናችሁ፣ ቫልዩዋችሁን ወቁ። የምትከተሉትን ሰው ምረጡ። ዕብራውያን ምዕራፍ 1 ቁጥር 14 ላይ ብርሃነ ዓለም ቅዱስ ጳውሎስ ሁሉም መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። ቅዱስ ዮሐንስ አፈወርቅ ዕብራውያንን በተረጎመበት ሆሚሊ 3 ላይ ምን አለ? they are servants of the son of God they are ያላቸው መላእክት የወልደ እግዚአብሔር የኢየሱስ ክርስቶስ አገልጋዮቹ ናቸው ይላል። የእግዚአብሔር አገልጋዮቹ ናቸው ካለ በኋላ ብዙ ጊዜ እኛን ለመራዳት ለኛ ጉዳይ እኛን ለማገዝ ቅዱሳን መላእክት ይላካሉ። and ይልና ሚኒስተር ቱ አወር ሳልቬሽን የኛን ድህነት ለማሳለጥ ለማገዝ ለመራዳት ይላካሉ። ሚኒስተር ቱ አወር ሳልቬሽን ነው የሚለው። ይሄ ምልጃ እኮ ብቻ አይደለም። ይሄ ቅዱስ ሚካኤል እንደዚህ ችግሬን ቀረፈልኝ እንደዚህ ያደረግ ቅዱስ ሚካኤል እንደዚህ ተራዳኝ አማልደኝ ብቻ እኮ አይደለም። ቅዱስ ሚካኤል አማላጄ ነው ተራዳኝ አገዘኝ ብቻ እኮ አይደለም። ሚኒስተር ቱ አወር ሳልቬሽን የድህነታችን አጋዥ ናቸው። they are parents in service with us ቤተሰቦች ናቸው ከኛ ጋር። እኛ የምናገለግለው አገልግሎት መንፈሳዊ አገልግሎት ቅዱሳን መላእክት ባዕድ ሳይሆኑ ሌላ አካላት ሳይሆኑ ለምናገለግለው መንፈሳዊ አገልግሎት ምንድናቸው? ፓረንትስ ናቸው፣ ቤተሰብ ናቸው። እኛ በንስሐ ስንመላለስ፣ እኛ በጽድቅ ስንመላለስ፣ እኛ ድህነታችን ስንፈጽም ቅዱሳን መላእክት ቤተሰቦች ናቸው፣ ከኛ ጋር አብረው አሉ ነው የሚለው። ይህ የሚናገረው ዮሐንስ አፈወርቅ ነው። የቦዘኔ ትምህርት ታዲያ ማን ነው? ሄርማስ እረኛው ምን አለ? የመጀመሪያው መቶ ክፍለ ዘመን አባት የሆነው ሄርማስ እረኛው ደግሞ አይ ፕሬድ አለ፣ እጸልያለሁ፣ የንስሐ መልአክ ወደ ሆነው መልአክ እጸልያለሁ አለ። መልአኩም መለሰልኝ ገለጠልኝም ጭምር ይላል። ከዛ ዛለም ይላል በት ዩ ሄርማስን ነው ዩ የሚለው having been strengthened by the holy angel ብርታትን ጥንካሬን በቅዱሱ መልአክ አገኘ። ሄርማስ ምን አገኘ? በቅዱሱ መልአክ በእግዚአብሔር መልአክ ብርታትን አገኘው፣ ጥንካሬን አገኘው። አይ ማበርታት ማጠንከር ብቻ ደግሞ እንዳንል ምን ይላል ቀጥሎ? and having obtained from his much intercession ከሱ ምልጃን ብዙ አገኘው። ስለዚህ ምን ብሎ ተናገረ? ከመልአኩ ብርታትን ጥንካሬን አገኘው። ያ ብቻ አይደለም፣ የተሰወረ ሚስጥር ጭምር ገለጠልኝ። ሚስጥርን ጭምር ገለጠልኝ መልአኩ። የምፈልገው ሚስጥር ራሱ የምፈልገውን ቃል እግዚአብሔር ራሱ ተርጉሞ ይነግረኛል፣ ይገልጽልኛል መልአኩ ይላል። ታዲያ የቦዘኔ ትምህርት ያዘው ማለት ነው። ይሄ አበው ትምህርት አይደል? ሄርማስ እኮ የመጀመሪያው መቶ ክፍለ ዘመን አባት ነው። ከዚህ ትምህርት ውጭ ያለ በሙሉ የቦዘኔ ትምህርት ይባላል። ለስጋው ደግሞ በጣም ብቁ እስከምትሆን ድረስ ከሆነ እየጠበቅ ያለው አትሆንም መቼም። ያ ማለት ሳትቀበል ትሞታለህ። ይሄ ከሆነ ዝግጅታችሁ በስጋው ደግሞ ልክ ለመሆን ከሆነ ዝግጅታችሁ አትሆኑ። እስከ ዕድሜ ልካችሁ ብትዘጋጁ አትሆኑ። ገዳም ብትገቡ አትሆኑ። ባህታውያን ብትሆኑ አትሆኑ። ለዚህ ስጋና ደም ይበቃ ማንነት እንዲኖር ከሆነ የፈለከው መለኮት የተዋሃደ መሆን አለብህ ማለት ነው። እንደዛ ደግሞ ልትሆን አትችልም። የሚዋሃደን እግዚአብሔር በጸጋ ስለሆነ ይሄ ስጋና ደም ግን በትክክል አማናዊ የክርስቶስ ስጋ የክርስቶስ ደም ነው። ዝግጅታችሁ በዚህ ልክ ከሆነ መቼም ብቁ አትሆኑም። ስለዚህ ኃጢአታችሁን ለካህኑ ተናግራችሁ ንስሐችሁን ተቀብላችሁ ቀኖናችሁን ጨርሳችሁ ካህኑ ቁረቡ ሲሏችሁ ተቁረቡ፣ ስጋውን ደሙን ተቀበሉ። በህሊናችሁ በሚመላለስ ሐሳብ ምክንያት በልባችሁ በሚወጣ በሚወርድ ሐሳብ ምክንያት በአንዳንድ ጥቃቅን ነገሮች በሚባሉ በእነዚያ ምክንያት ስጋውን ደሙን አልቀበልም ብላችሁ አትራቁ። በጣም ይኸውላችሁ ስጋውን ደሙን ሳንቀበል እያለፍን ነው። አለመቀበላችንም ኃጢአቱንም ሳንተወው ከነ ኃጢአታችን እንደገና ደግሞ ምህረትም ሳናገኝ እየሞትን ነው።